በነገራችን ላይ ትክክለኛና እውነተኛ ፍቅር ሲሆን እንደዚህ ደስ ይላል ማለት ነው። እኔ በጣም ነው ደስ ያለኝ እውነቱን ለመናገር ያው ክፉ ነገር አይካቸው። እውነቱን ለመናገር እዚህ ሚዲያ ላይ ሀቁን ለመናገር ከሆነ ጊዜያቸው ነው፣ በቃ ያሳልፉ፣ ፈታ ይበሉ። ምክንያቱም በዚህ በልጅነት ጊዜያቸው ላይፋቸውን ካላሳልፉ ካልተጠቀሙበት መቼ ሊያሳልፉ ነው? እኛስ በመዳን ኩሽና እንደው ነው የምናሳልፍበትም ሰዓት የለን፣ ለኛም ሰዓት እስከሚመጣ ድረስ እነሱ ደግሞ ፈታ ይበሉ፣ ማሻአላ በሏቸው ማለት ነው። በተለይ ደግሞ ያው የምትወዱት ሰው ጋር በኩያችሁ ሲሆን ደስ ይላል ማለት ነው። እውነቱን ለመናገር እኔ ደስ ነው የሚሉኝ። እኔ እንጃ ክፉ ነገር ለምትናገሯቸው፣ ክፉ ነገር ለምትሏቸው ለነሱ ምንም አይደንቃቸውም። ለምን እነሱ አሁን አፍላ ፍቅር ላይ ናቸውና ማለት ነው። ፍቅር ደግሞ ያው አያልቅም። እውነተኛ ፍቅር ካለ ዘላቂ ነው ማለት ነው። ፈጣሪ ዘላቂ ያድርግላችሁ ነው ሙላቸው። ሚዲያ ላይ ዘንድሮ አዳሚ ተጋባ አይዘልቀውም። ሚፍታህም እንግዲህ የወሎዋን ቆንጆ ይዞ ብቅ ብሏል ማለት ነው። የእነሱን ደግሞ እናያለን ወደፊት፣ አብረን እንበላለንም እናያለንም። ዘንድሮ እናዳድራለን። እሱ ነው የሳቅፈኝ። ምን አገባኝ? አይቻልም። ስራ ቪዲዮ እየሰራ ነው። መተቃቀፍ የለም ቪዲዮ ላይ እንዳትለካት አንተ አሟት ነው መሰለኝ። ቆይ እሱ ነው የሳቅፈኝ። ምን አገባኝ? አይቻልም። ስራ ቪዲዮ እየሰራ ነው። መተቃቀፍ የለም ቪዲዮ ላይ እንዳትለካት አንተ አሟት ነው መሰለኝ። ቆይ እንቀመጥ፣ እራት ግብዣውን እናድርግ። ከዛም በኋላ ደግሞ ሌላውን ደግሞ እንደርስበታለን። ሁላችንም አሁን ወደ ወንበራችን። እስኪ ልቀቃት ዳኒ፣ በእግዚአብሔር ላውራበት ነው። እሱ ለምን ኋላ የሚከተላት ምን አገባና? በዚህ ጋር አንተ ፈልጌው ነው ማንን እናንተ እዚህ ጋር እምቢ አብርሃም ወደ አዲስ አበባ ነው የምልከው። ልጅ ግን አንዴ ጣልሽ ወደ አዲስ አበባ ልከው እና በዚህ ጋር ኧረ በእግዚአብሔር ያወራበት። እሺ ለማንኛውም ፋሚሊ ባይዜ ማለት ነው። ዳኒም እኮ መምጣት አልነበረበትም አይደል? እሺ ነው ተዛጋውኝ። እንቀመጥ። ኑ ፋሚሊዎቻችን ይሄ ሰርግ ይበላሽ ነው ማለት ነው። ባንተ ነው ሰርጉ ሊበላሽ ይችላል። እባክህ ሰርጉ እንዳይበላሽ የምትፈልግ ሰርጉ እንዲበላሽ ማትፈልግ ከሆነ ሰርጉ እንዲበላሽ ማትፈልግ ከሆነ እንደዚህ የምትቀልደውን ቀልድ ስነ ስርዓት
ስትናደድ አታምንም ጋይስ ያስ እና ብሽ እንጠብቃችኋለን። ዞር በተዚህ እንዴ ቡጫ ሀገር ድረስ መተን ልጣላ አንቺን ሰው ምን ይሆን ተቃልተን ተሰዳደብ ወይ በጊዜኛ ተሰዳደብ እኮ እንዳትጣቀው ሰው ምን ይላል? ኧረ ፀኪ ቆይ ዞር በል አይ ዋው አምሮ ምን ደበረሽ? ይሄን የመሰለ ቆንጆ ቦታ እንዴት ይደብራል? የእውነት እኔ ያብን ጠፋ አድርጌ ሰርቼ አይደል እዚህ ዱባይ ድረስ አምጥቼ የማዝናናሽ ትንሽ ምን ትይኛለሽ? እንግዲህ ውድ ቤተሰቦቼ እንግዲህ እንዳያችሁት ነው። ትንሽ ተናደደች ጸጋዬ፣ ምክንያቱም ቀለበት እንዳደረግ ነው ለሆነች ልጅ ስላልኩኝ ተናዳ ኩርፋኝ ቁጭ ብላለች እንግዲህ ስለዚህ በፈጣሪ ፍቃድና ፍላጎት ነው እኔ እንድጠነክር ነው ብዬ ወስጀዋለሁኝ ማለት ነው። ስለዚህ አም ሶ ሃፒ በጣም ደስ ብሎኛል። አሁን እንግዲህ የሚመጣበት ሰዓት ደርሷል። ከደወልኩለት ቆይቻለሁኝ። የምንገናኙበትንም ቦታ ነግሬዋለሁኝ። ስለዚህ አብረን ትንሽ ደቂቃ እንጠብቀው እስቲ። ምን ነው ዛሬ